ለሁለት ተከታታይ ቀናት በብሎክ ደረጃ ሲካሄድ የነበረው የወጣቶች ስራ ዕድል ፈጠራ ግንዛቤ በዛሬው ዕለት በአንድ ማዕከል በወረዳ 8 ወጣቶች ስብዕና መገንቢያ አዳራሽ ወላጆችና ወጣቶች በተገኙበት ውይይት ተካሄደ። የወረዳው ምክትል ስራ አስፈጻሚና ስራና ክህሎት ጽሕፈት ቤት ኃላፊ አቶ ሸለመ የውይይት ሰነዱን ያቀረቡ ሲሆን ሰነዱን በዋናነት የአመለካከት ቀረጻ ላይ ትኩረት ያደረገ ነው። የወረዳ 8 ዋና ስራ አስፈጻሚ አቶ ሀዋዝ አስፋው፣ የወረዳ 8 ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከበደ አሰፋ በመድረኩ ተገኝተው አወያይተዋል። ከውይይቱ በኋላ ያነጋገርናቸው ወጣቶች ሀሳባቸውን እንደሚከተለው ገልጸውልናል። በዚህ አሁን ዛሬ ተሰጠን የስራ ዕድል ፈጠራ ስልጠና ላይ ለወጣቶችና ለቤተሰቦች እንዲሁም ለአካባቢያችንና ለወረዳችን ነዋሪዎች ማስተላለፍ የምፈልገው ስልጠናውን በብዛት ወጣቶች መጥተው ተሳትፈዋል። እነዚህም ወጣቶች ደግሞ ከዚህ ስልጠና በመነሳት ራሳቸውን ለስራ ብቁ በማድረግ በወኔና በትጋት በመነሳሳት ስራ ሳያማርጡ እንዲሰሩ መጀመሪያ መልእክቴን አስተላልፋለሁ። በመቀጠል ደግሞ ምንድነው ወላጆች ልጆቻቸውን ማባበልና መደጎም ሳይሆን ወጣቶች ወጥተው ስራ አግኝተው ሰርተው ራሳቸውን ለውጠው ቤተሰቦችን የሚለውጡበትን መንገድ ቢያደርጉ ትልቅ ከወረዳው ጋር ለወረዳውም ትልቅ ድጋፍ ነው ማለት ነው። ምክንያቱም ወላጅ ያላበረታታው ወጣት በወረዳና በሰፈር ተሳትፎ ብቻ ወደ ስራ ሊሰማራ አይችልም። ስለሆነ ሰፈር ላይ በሱስ የተጠመዱ እንዲሁም ለአቪያጆና ፓርኪንግ ብቻ ካልሆነ የሚሉ ወጣቶች አሉ። እነዚህ ወጣቶች ወጥተው ያገኙትን ስራ ከወረዳ ትስስር ያለው ስራ የትኛውንም ስራ በመስራት ራሳቸውን ለስራ አብቅተው ከራሳቸው አልፎ ለሀገራቸው ኢንተርፕረነርሺፕ ላይ በመሳተፍ የተለያዩ ስራዎችን በመስራት ለሀገራቸው የሚተርፉ ወጣቶች እንዳፈራ ነው ሁሉ እነዚህም ወጣቶች ለሀገራቸው የሚበቁና ለህብረተሰባቸው አርአያ የሚሆኑ ወጣቶች ማፍራት ስለሚቻል በዚህ ስልጠና አማካኝነት የተሻለ ስራ እንዲደርሱ የሁላችንም ተሳትፎ አስፈላጊ ነው እላለሁ። ከዚህ በላይ ደግሞ ቤተሰቦች ትልቁ ድርሻ አለባቸው። ስለዚህ ወረዳችን ለወጣቶች የሚያደርገውን የስራ ድጋፍ ስልጠና እነዚህ ነገሮች በጣም ላመሰግን ይገባል። ራውዳ ጀማል እባላለሁ ከሰርጤ ቁጥር 2 የስራ ዕድል ከተፈጠረላቸው ሰዎች መካከል አንዷ ነኝ። ወረዳዬን በጣም አመሰግናለሁ። በዚህ የተነሳ አሁን ዛሬ የተሰበሰብነው ያው የወጣቱን የስራ ዕድል ፈጠራ እንዴት እናዳብር የሚለውን ነገር ነው። ወጣቱ ያው የስራ መራጭ ነው። ስራ ይሄ ቀለል ያለ ስራ እንጂ እንደዚህ ጠንከር ያለ ስራ መስራት አይፈልግም። መድረክ ያው 3 አይነት ነገሮችን ይዟል። አንደኛ ያው መንግስት አቅጣጫ ሰጥቶናል። አንደኛው ምንድነው ግብርና፣ ሁለተኛ ግቢያችን ውስጥ ባለው ነገር ማለት ነው። እስኪ እንዴት አድርገን ሀብት ማፍራት አለብን ለቤተሰቦች ማለት ነው። ሶስተኛ ደግሞ ልጆቻችንን ማለት ነው ቤት ውስጥ ከማስቀመጥ ቤት ውስጥ ቁጭ አድርገን ከመመገብ እስኪ ወጣችሁ ስራ ፈልጉ፣ በቃ የስራ ባህሪን አዳብሩ የሚለውን ነገር ዛሬ ከመድረኩ ተረድተናል። በቀጣይ ቀጠናዬ ላይ ማለት ነው ያው የስራ አጦች በጣም ብዙ ወጣቶች አሉ። ከከተማው የመጡ ልጆች ናቸው ያሉት። እነሱን እስኪ እንዴት አድርጌ ነው የማመጣው ወደ ስራ፣ እንዴት አድርጌ ነው በቃ ከትንሽ ተነስቶ ራስን መቻል እንዴት እንደሆነ እንዴት እንደማስረዳቸው የቤት ስራ ወስጃለሁ። አመሰግናለሁ።